ቁርአን ላይ ስንመጣ ሰዎች ሶስት ቦታ ተከፍለዋል። የመጀመሪያዎቹ በቀጥታ ዱዓቸው፣ ፍላጎታቸው፣ ሁሉ ነገራቸው ምድራዊ የሆነ ከሀብት ጋር ከገንዘብ ጋር ከቁስ ጋር የተያያዘ ብቻ አኺራን ሂሳብ ውስጥ ያልከተተ ለአኺራ መስራት ሂሳብ ውስጥ ያልከተተ የአላህ ውዴታ ማግኘት የሚባለውን ያልከተተ ሰዎች አንደኛው ቡድን ሲሆኑ፣ ሁለተኛው ደግሞ ዱንያን ችላ ብለው ሁሉ ነገራቸውን አኺራ ላይ ያንጠለጠሉና አኺራ ላይ ብቻ ትኩረት ያደረጉ ናቸው። ሶስተኛዎቹ ደግሞ ሁለቱንም ባላንስ አድርገው የሄዱ ሰዎች ናቸው። የመጀመሪያዎቹን ስናይ ዱንያን ብቻ ትኩረት አድርገው የሄዱ በዱዓም በስራም በሂማም ስንወስድ እነዚህን ሰዎች አላህ በቁርአን የጠቀሳቸው አዱንያቸውንም አኺራቸውን እንደሚያጠፋ ጀሃነም እንደሚከታቸው ነው። አላህን ረስተው ምድራዊ ቁስ ብቻ ነው። ሁለተኛዎቹ ደግሞ ምድራዊ ነገር ትተው አኺራን ብቻ ትኩረት አድርገው ነው የጠቀሱት። እነዚህ አይነቶቹን ወላ ተንሳ ነሲበከ ሚነ ዱንያ የዱንያ ድርሻህን አትርሳ ተብሎ እንደተመከረው ለነዚህ አይነቶቹ ይሄ ነው የሚመከረው። ሶስተኛዎቹ ደግሞ ረበና አቲና ፊ ዱንያ ሐሰነተን ወፊል አኺረቲ ሐሰነተን ወቂና አዛበናር፣ ጌታችን ሆይ በዱንያ ህይወትም በቅርቢቷ ህይወትም በቀጣይ ህይወትም መልካምን ነገር ስጠን ብለው ለሁለቱም ዱዓ የሚያደርጉ ናቸው። እነዚህኛዎቹን ስንወስድ ሁለቱንም ይለምናሉ፣ ግን ትልቁ ጉዳያቸው አኺራ ነው እና አኺራን ለማግኘት አኺራ ላይ ለመሳካት ዱንያን የተሳካ ኑሮን ኖሮ የተሳካን ህይወትን ማሳለፍ ለዛኛው ወሳኝ ስለሆነ ፓራላሊ ነው። ችግር የተፈጠረ ያለው የቱ ይበልጣል ነው። ነብዩ ሰለላሁ ዐለይሂ ወሰለም ዱዓ ሲያደርጉ اللهم لا تجعل الدنيا اكبر همنا፣ አላህ ሆይ ዱንያን ትልቁ ጉዳያችን አታድርግ ነው። ጉዳያችን ነች፣ ግን ዋናው ጉዳያችን እሱ አይደለም። አክበር የሆነው እሱ አይደለም። አክበር የሆነው አኺራ ነው። ከዛ ቀጥሎ በመለስ ነውና ይህን ደጋግሞ ዱዓ ሲያደርጉ እናያለን።